ምንድነው ሰላማንሽ ምንድነው ከኔ የምትፈልጊው አይደለም እኔ ምን ፈለኩኝ ቆይ ተረጋጋ አስር ጊዜ እንደዚህ አይነት ነገር እንዳትይ ዝም በይ አንቺ ዝም በይ ምን አይነት አውሪ ሰው ነገር ቆይ ገላግልሻለሁ አንቺማ ጭራሽ ጎረምሳ ፈንጠሰሽብኝ ደህና ነሽ ይኸውልህ ስርዓት ያዝ እኮ ነው ማንም ሆነ እኔ ምን አገባኝ ነኝ ያንተ አባብነት ምናምን እኔ አይመለከተኝም ያው ሴት የምፈልገውን ነገር ካገኘው በኋላ ምን ታደርግልኛለች እኔን እኮ እንደዛ ያያየኝ አይደለም ጨረስን እኮ ካንተ ጋር ሰውዬው በቃ አሁን ጨረስን አይደል እንዴ ምንድነው እሱ ማወቅ የለበትም ሲጀመር እኮ ወደዚህ መጣ የላከኝ እሱ ምን ማወቅ አለበት አይደለም እሷ የምትወጣበት ምክንያት የለም አይደለም ማውራት የምፈልገው ነገር ምንም ከኔ ጋር ይሄን ጉዳይ አስረዳኝ ከናንተ ጋር ላውራ እናንተ ምንድነው የምትፈልጊው ለመደሰት አይደል መጣሽው አሁን የምፈልገው እኮ ነው ከኔ ጋር መደሰት አይደል የምትፈልጊው ሌላ ነገር ምንድነው ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። አንድ ለየት ያለ ጉዳይ አለኝ ዛሬ። ወደዛ ከመግባቴ በፊት ግን አሁንም እርዳታችሁን እያየሁ ነው። አንዳንድ ለውጦች አሉ። ከዛም በተጨማሪ በደንብ ያስፈልገናልና እባካችሁ በጣም እነዚህ ከኛ ጋር ተቃራኒ ከኛ ጋር ጸቡስ የሚገቡ ጥፋት የሚሰሩ አካላት ሪፖርት እያደረጉ በጣም እያበላሹብን ነው ስራዎቻችንንና ከዛ አንፃር እገዛችሁ በጣም ነው የሚያስፈልገው። ምክንያቱም ላይክ ሼር ስታደርጉ ምናምን የመነሳት አቅሙ ከፍተኛ ስለሚሆን ሰው ጋር መዳረስ ሰው ጋር ተዳረሰ ማለት ሪፖርቶቹ ወይንም ደግሞ የሚያዙ ቪዲዮዎች እንዳለው እይታቸው ይመጣል። እይታኛ ደግሞ ለምን እንደምንፈልግ ነግረናቸዋል በተደጋጋሚ በየቪዲዮ ይሄን ነገር መሰራ አሁንም ያልተስተካከለ የሚቀር ነገር ስላለ ነውና እገዛችሁን በደንብ እሻለሁ። ምክንያቱም አምናችኋለሁ በደንብ እንደምታግዙኝ በሐሳብም በምንም ስለምታግዙኝና ከዛ አንፃር ነው። አሁን ወደ ጉዳያችን እንገባለን። በስልክ ብዙ ያወራናቸው ከወንድምየው ሞት ጋር ተያይዞ ብዙ ያወራናቸው ጉዳዮች ስላሉ ያንን ነገር ደግሞ በደንብ ክሊር ለማድረግ ነው እዚህ የተገኘ ነውና እንግዲህ ሮቤ ስለተገናኘን ደስ ብሎኛል። ያው እኔ እናንተ በስልክ ስናወራ ስለነበረ ነውና እስቲ ለተመልካች ራስን አስተዋውቅና ወደ ጉዳዩ ትገባልኛለህ። ጓደኛ ሞት ጋር ያጠራጠረ ነገር እንዳለ ነበር ስትነግረኝ ነበርውና ያ ነገርስ ምንድነው ማንስ ምን አድርጎ ነው የሚለውን ነገር እስቲ ታስረዳኛለህ። እስቲ በመስተዋወቅ ጀምር። እሺ ስሜ ሮቤል ይባላል። እኔ እዚህ መጥቶት ካንተ ጋር እንዳወራ ነው ማለት ወንድሜ ማለት ስለሞተ እኔ ደግሞ የሞቱ ምክንያት ግድያ ነው ማለት ተገድሎ ነው የመሰለኝ ተገራድለው ነው ብለው ነበር እንትን ፍርድ ቤት ተወሰነ እንትን የተባለውና እኔ እሱን ስለላመንኩበት በፊትም እሱ ይነግረኝ ከነበራቸው ነገሮች ተነስቼ ያንን እንዲጣራልኝና እውነቱ ላይ እንድንደርስ እሺ እንግዲህ ተገዳለው ነው የሚለው ነገር ትንሽ ያዝ የሚያደርግ ነገር አለ። ከዚህ በፊት ከሚነግረኝ ነገሮች አንፃር ብለኛልና ማን ከማን የተገዳደለው ከዚህ በፊትም ከመሞቱ በፊት የሚነግር ነገርስ ምንድነው? ተገዳድለው ያልኩ አሁን እኔ ያልኩ ወንድሜና ጓደኛው ማለት ነው እና የሱ እንጀራ እናት ነው። ይሄ አሁን የሱ አባት ነው ሲታሰር ማለት እንትን የተወሰነ ጊዜ እሱና የሱ እንጀራ እናት ማለት የሱ አባት ጓደኛና የጓደኛ እንጀራ እናት ማለት የተገዳደሉት እርስ በራሳቸው ተገዳድሏል ነው። ግን እኔ ተገዳድሏል የሚለው አላመንኩበትም። ለምን አንደኛ እኔ በፊትም እንደዛ ይሄ አሁን እሱ ይገላል የሚል ምንም አይነት እንትን የለኝ። አሁን እኔ እንዴት ታቋል መቼስ ጓደኛን ታቋል አይደል እንግዲህ አይደል እና ቢያንስ እንኳን ጥፋት አጥፍቷል ሲባል ምን አይነት ምን ሊሆን ይችላል ለምታምነው ነገርም ደረጃም እኮ አለ አይደል። አሁን እንጀራነቱ ጋር ደግሞ ሰላም ነበሩ በጣም ይግባቡ ነበር በጣም እንደውም ከመገዳደል እንደው ሌላ ነገር በተለይ ነው ላምን የሚችል ማለት ይነግረኝ ነበር። አሁን እንዲህ ሆኖ እሷ እኮ ጥሩ ሰው እሷ እኮ እንደዚህ ማታ እኮ እንዲህ ያርጋልኝ ምናምን ይሄ እንዲህ ሆኖ ምናምን እያለ መጥቶ ሲነግረኝ በቃ እያመንኩት ይሄ መቀራረባችሁን ተገራድሏል እንዴት አሁን ባንድ እና ደግሞ ምንም አሁን ኢቭን እሺ ተገራድሏል እንኳን ብትል እንኳን እሺ እዛ እሱ ነበረ ከዛ እሱ ተነስቶ እሷን ገል ከዛ እሷ ገላው እሱ ሞቶ እንዴት ምንድነው እንዴት ነው የምታምነው? በምንድነው እንትን የተባለው? በሽጉጥ ነው የነበረው ሽጉጥ ነው። ስለዚህ ሁለቱም አሁን እንዴት ነው አሁን እኮ እሱን እኮ ነው አናመንኩም እኮ ማለት እኮ እሱ እኮ ሁለቱም ሽጉጥ አይለውም እንግዲህ እሷም ሽጉጥ እንደሌላት ነው ማውቀው እና ደግሞ ገደለችውም ሌላው የማያሳምነኝ አሁን የማይሆን ነገር በምን እሺ እሷ እንኳን ገደለችው ብል ምንም እሷም እሱን ልገልበት የሚችልበት የተለየ ነገር አሁን ሀብት ምናልባት መውረስ ወይ እሺ ቆይ ብቻ ይመስለኛል። ወላጅ እናቱሳ
ወላጅ እናቱ እንኳን በፊት ነው የሞተችው። በታማ ነው የሞተችው። እሷ እንኳን ታማ ነው። ከዛ እንግዲህ በአባትየው እችን ሴት አገባ። አባትየው ምን አይነት ባህሪ ነበረው? እቺ ሲጋቡስ ያለውን ነገር የምታውቀው ነገር አለ? ያው ባይነግረኝም ሰውየው ባህሪ እንኳን እንትን ነው። ሰውየው በቃ ከሆነ ሰዓት በኋላ ጠጪ ነው። ይሄ ዝም ብሎ ይጠጣል፣ በቃ ይዝናናል ምናምን ወይ ይጨሳል ምናምን እንደዚህ አይነት ባህሪ ያለበት ሰው ነው እና ያው አይደል እዛ ደግሞ ሄዶ እዛ ምሽቶ ጠጥቶ ምናምን ስለሆነ የሴተኛ አዳሪዎችን ምናምን ወይ ከነሱ ጋር እያደረ መምጣት እንደዚህ ነው። እሷንም ያው እቺኛዋንም የነበረች በፊት ስሯ እንደዛ ነበር። ከዛ ነው የጓደኛ እንጀራ እናት ማለት ከጭፈራ ከሴተኛ አዳሪነት ማለት ነው ነበረች። ከዛ ነው ያመጣት እሷ እንደዛ ነው። እና ያው ግን ከሷ ጋር ትንሽ እንትን ያለ ከሷ ጋር ቆዩ። ያው ቤቷ አስገባት ልክ እንደሚስቱ ሆነች በቃ። እሺ አሁን ጥሩ ታረግለታለች ምናምን ብለኛል እና እንጀራ እናት ናት። ያው እንጀራ እናትና ልጅ ብዙ ጊዜ መስማማትም አለመስማማትም ይፈጠራልና በጓደኛና በእናትየው መሀል ነበር። የሚገርም ግን አሁን እንደውም አሁን እንደዛ ሲታስብ ተገዳደሉ ሲባል ለማመን ትንሽ የሚቀርበው ያው እንጀራ እናትም ስለሆነች ምናልባት ያው ላይ አለመስማማት ይኖራል፣ ልጁን መጥላት ይኖራል ምናምን በሚል ነው። ግን እንግዲህ ቤታቸውም ሲሄድ ያየሁት እሱም ልጅ ጓደኛዬን በደንብ ይነግረኝ የነበረው ነገር በቃ በጣም እንትን ነበሩ። ይሄ ምንም መጣላት ነገር እንደውም አለመጣላትም ብቻ ሳይሆን በደንብም ፍቅር እየሆነ ነበር። በቃ በጣም እየተቀራረቡ በጣም እንትን እያሉ ነበረ ማለት ነው። አንዳንድ እንደውም ትንሽ የሚያስገርመኝ ነገር ሁላ ትንሽ እንደ ይሄ ነገር ምናምን የምልበት ሁላ ይነግረኝ ነበር። ሁለቱም የሆነ ነገር ነበር ሁለቱ የመቀራረባቸው መጠን ማለት ነው እንጂ ጭራሽ ወደዛ የሚያደርስ ነገር አልነበረም። እንደውም እኔ ከዛ እንትን ሊጠረጥ ከነገረኝ አንፃር ልገምቱ እንትን የሚችለው የነገረኝ ነበር አለ። በጣም እየተቀራረቡ መምጣታቸው የሆነ ሰዓት ላይ እንደውም እንደዚህ አድርገኝ እንደዚህ ሁን ብለኝ ምናምን ሲለኝ እንዴት ማለት እስቲ እንዳልኩ እኔ መርማሪ ነኝ ላስረዳ ማለት እኔ በቃ የሆነ እውነት አይመስለኝም፣ ግን እንድትጠረጥር ያደርጋል። ምንም ቢሆን ጓደኛም ቢሆን አለ አይደለ ሲነግርህ አይነ እንዴት ነው ነገር ወዴት እየሄደ ነው ምናምን ትላለህ። ለምን አስበው አሁን እንዴት ነው አሁን የእንጀራ እናቱ እሱ እዛው ባልየው ያለ ከሱ ጋር አለ አይደለ እንዴት ነው ይሄ አሁን ከባሏ ጋር ልታረጋቸው ይሄ ምን ልታረጋቸው የምችላቸው ከእናትነት ያለፈ ጉዳይ የባልና የእንትን እንደ ባልም ባይሆን እዛም ባይደርስ ግን በቃ ይሄ እንዴት ለበል አላስፈላጊ ግንኙነት አለ አላስፈላጊ ንክኪም አወራር ምናምን ይሄ እንትን የምታወራበት መንገድ አለ አይደል? ያኛውን እሱ የምታወራበት ማለት ወደ ሌላ ነገር የሚጋብዝ አወራር አለ አይደል? እነሱን ከሱ ጋር እሱን ታወራው ነበር። ከዛ እሱም የሆነ ያወራት ነበረ እኮ ከሆነ ሰዓት በኋላ ማለት ሲነግረኝ ማለት ነው። ኧረ ዛሬ እኮ በቀጣሚ እንደዚህ ያለች ምናምን ሲለኝ እኮ ነበረ። ግን ከሆነ ሰዓት በኋላ በቃ እኔ ምንትን እያልኩ መጣሁ እንዴ ይሄ ነገር ግን ወዴት እየሄደ ነው? አንተም ግን እያየኸው ነው እያወራኝ ያለውን ማለት ነው። እንጀራ እናት ነች እኮ እንዴት በዚህ ደረጃ ምናምን እላለሁ። አይ እሱም ኧረ እንዴት ያው ለመቃለር ነው ከመቀራረብ እንጂ አሁን ድሮስ ምን ይኖራል እና ይለኛል። እሱ ሲለኝም አይ በቃ ካለኝማ እንዴት ድሮስ እንዴ እንጀራ እናቷ ያው በቃ ቅርበት ይሄ ከሆነ ሰዓት በቃ ከመቀራረብ በጣም እየተቀራረበ ሲመጣ የሚኖሩ መላፋቶች እንትኖች አሉ። እንደዛ ቢሆን እንጂ ያው ድሮም ከዛ ያልፍም ያው ምንስ ቢሆን እንደሱ አይደለች እንዴ ምናምን አልኩኝ። እኔም በቃ ለራሴ እንደዛ ሰመንኩት። በቃ ከዛ ያ ነው እነኛ ነገሮች ነበሩ። በቃ አሁን በጣም ያጠራጠረ ነገር እርስ በራሳቸው የሚያጣላቸው ወይም የሚያገዳድላቸው ምክንያት የለም። አልፎም አይደለም ከእናትና ልጅ አልፎም ሌላ ሰው ራሱ ማለት አሁን እኔ ምን መሰለህ አሁን እኔ ያኔ ፖሊስ ጣቢያ የሄደ ጊዜ ነገሩ ምናምን ጎረቤት እዛው ቅርብ ያሉ ሰዎችም አክስቱ ምናምን ያልኩ ማለት አሁን የእናቱ እህት ማለት ሳውራቸው ምናምን ሁሉም እንዴት ነው የሚለው እኔ አሁን እኔ ያልኩ እኔ እንኳን ይነግረኝም ከነበረው አለ አይደል? አሁን እንግዲህ እኔ አለ አሁን ከኔ ጋር ነው በጣም ቅርበቱ። ግን ሌሎቹ ሰዎች ራሱ ቤት የሚመጡ ሰዎች ያንን ያዩ ሰዎች ምናምን ይሄ ነገር እንዴት ተፈጥሮ ማንንም በዙሪያው ማንንም ይሄ ነገር ወዲያ ያመነ የለም። በቃ እሷ ተገዳድለው ነው እሱም እሷ ለየነበር ማንንም ለምን የነበረው ነገር ያውቃል። ቤት ምንም ሳይፈጠር ቢያንስ ቤት ውስጥ ያለው ሰራተኛ ቤት ውስጥ ያለው እንትን እንኳን ጮክ ብሎ ሰው እንኳን ጮክ ብሎ አንድ ቀን ሲናገር ሰምተው የማታውቅ ሰውዬ ግድያ ደረሰ ሲባል እንዴት ትላለህ አይደለ? የሆነ ነገር እንኳን ታያለህ ቢያንስ። እነሱም እኔ እንኳን ይሄ ብቻ እንዳለመስል እነሱም እንደዛ ነበር ያሉት። ግን እኔ ሁሌ ያን ከሆነ በኋላ ስል ምናምን
በቃ እውነት ነው ተብሎ ህዝቡ እንትን ሲል በኋላ ነው በቃ አይደል ብቻዬን ቀረው ነገር እኔ ተቀበሉ እውነቱ ቆይቶ ተቀበሉ እውነቱን ያ ነው ልዩነቱ እንጂ እነዚያውን ነገሮች ተደማምረው አንተን ጥርጣሬ ውስጥ ከተዋሉ ከዛ በኋላ ቤተሰብ ለማውራት የሞከርከው ወይ ለማድረግ የሞከርከው ነገር አለ ቤተሰብ ለማውራት ምናምን አውርተናል እኮ መጀመሪያ እኮ አረሱም እንዴት ይሆናል ምናምን አብራሉ ግን እየቆየ ሲሄድ አላር አንተ ብቻ ይሄ እውነት አንተ ጋር ብቻ የሆነ ነገር ይቀራል ሌላው ሰው እየተቀበለ ይመጣል በቃ አይ ቢሆን ነው እንደማለት ማለት ነው አይ በቃ ምናልባት ተፈጥሮ ይላል አንድ ጊዜ ሰውም ተናደኩ በአንድ ቀን ስህተት የሆነ ነገር ይፈጽማል አይ ግን እኔ ማለት ሁሉም ይቅር ግን ታውቀዋለህ ቢያንስ ጓደኛህን እኮ እንዴ ያ ሁሉ አመት ኖረ ምንም ቢሆን ንዴቱን ማሆን ሰው ሲናደድ አሁን አብረህ የሆነ ነገር ተሰልፋል አብረህ ተዝናናለህ አብረህ የሆነ ቦታ ትሄዳለህ የሆነ ነገር ታደርጋለህ ያኔ ከሰው ጋር የሚያጋጨው ነገር ይፈጠራል አብረህም ተጣልተህ ይሆን ይችላል እንደ ጓደኛ ከሆነ ሰው ጋር ምናምን እና ግጭት ሲፈጠር ምን እንዴት ሲኖር ምን እንደሚሆን ታውቀዋለህ ሰውየው ምን አይነት ሪአክሽን እንደሚኖር እንጂ ግድያ እንዴት ምንም ደግሞ ያን ቅድም ያልኩ ነገር አለ አሁን እሱ ያረጋውን ብዬ አልኩህ እና ደግሞ መጀመሪያ ያልኩ ነገር አለ ይሄ ቅርበታቸውን በጣም ተጠራጥሬም ነበር አልኩ እና ያን ነገር ስታገናኙ እንዴት ቢያንስ እኮ እንዲህ አለችኝ በቃ አንድ እንኳን እንዲህ አይነት አስተያየት አየች ወይ ደግሞ እንዲህ አለችኝ ይለኛል አሁን አንድ ቀን እንኳን ተፈጥሮ ይለኛል ጭራሽ ካለ ማለቱ አልፎ ይለኝ ነበር እኮ በጣም እየተቀራረበ ነው በጣም እንደዚህ አይነት ግንኙነት ነበርን ምናምን ሌላ ነገር ውስጥ ወደ መሳብ እኔ የፈለኩት አሁን አንተም ጋር የመጣሁት አንተንም እንግዲህ በማየት ምናምን አውቃለሁ አንተም ጋር የመጣሁት እኔ እርግጠኛ ነኝ እኔ ማለት የሆነ ነገር ተፈጥሮ ወይ እንግዲህ አንዳንድ ጊዜ አታውቅም እንግዲህ እኔ እንጃ እንግዲህ እንዴት ልገልጸው እንደምችል ግን እኔ እርግጠኛ ነኝ የበዛ ነገር እሷ ላይ ያንን ነገር በእሷ እንኳን አልተማመን እችላለሁ ማለት እንግዲህ በጣም ቅርበት የለኝም እኔ ቤት ውስጥ ሲሄድ ሰላም በምትለኝ በምታስተናግደኝ ምናምን ነው እንግዲህ በማውቀው ግን እሱ ግን ይሄንን አያደርግም በቃ እሱ ይሄ እዛ ደረጃ ቢናደድ እንኳን በቁጣ ወይ የሆነ ነገር አልፎ ከቤት ይወጣልኝ እንጂ ምክንያቱም ደግሞ የአባቱ ሚስት ነች እሷ ላይ ቢናደድ እንኳን ወይ ተቆጥቶ በጣም ቢገፋበት ተሳድቦ ሊወጣ ይችላል ነው እንጂ እዛ ደረጃ አይደርስም ምናልባት ያው በቃ አንድ የቤት ውስጥ ያለው አንድ እሱ ነው ያው አባትየው ጋር ስለተጠራጠርኩት ማለት እውነት ውስጤ እንትን ስላላመነው እሱን ዝም ብዬ መከታተል ጀመርኩ ሰው የት ነው የሚያመሸው የት ነው የሚውለው ምናምን ማለት ነው እና የሚያመሽበት ቤት ምናምን አላልኩ መጠጥ ቤት ምናምን እዛ ደግሞ ያው ሴተኛ አዳሪዎች ምናምን አሉ አይደለ እዛ አንዷን ቀረብ ብዬ እዛ ከምትኖር ምናምን ቀረብ በይና እስኪ እሱ አሁን እዛ ያው ብዙ ጊዜ እንትን ስለሚል ምናምን ቀረብ በይና እስኪ ተከታታይ እሱን ሰውዬ እንዴት ነው ጓደኛዬ ሞቷል ምናምን ይሄ ያለውን ነገር ሁሉን ነገርኳት እና እንድትከታተልልህ አናገርኩ ቀረብ በይና እስቲ ከሱ ጋር ሰውዬው ጋር ምናልባት ትንሽ ፍንጭ የሚሰጠኝ ነገር ካለ ምናልባት አድርጎት ከሆነ ምናምን እውነቱ እንዲህ ይሄ እንዳቀው ለሷን እንትን አልኳት እና እሷን እንትን ስላት እሷ ሄዳ አወራችሁ እየቀረበችው መጣች ምናምን እንዴ ይሄ ልጅስ ምናምን እያለች እየጠየቀችው ምናምን መጣች እና የተወሰነ ነገር ግን በደንብ ክፍት ከሷ ምንም ብዙ እንደውም ይሄ በደንብ ወደሱ እንዲያመጣልኝ ያደረገ ይሄ ነገር ይየው ማለት ነው ማለት እሷም ከዛ በኋላ መከታተል ጀመረች ተከታተለች ምናምን እንደውም አለ እንትን ይሄ ቀርጻ እንትን ያለችን ነገር አለ አስደምጣለሁ የድምጽ ሰጠችኝ ማለት ነው ግን ይሄ ይበለው ምናምን አይነት ነገር ነው በእጁ ይሄ የጁና ያገኘው አይነት ነገር ነው ኢሚል ቃል ወጥቷል ከሱ ማለት እሷ እንደነገረች ያ ማለት እንግዲህ ወይ እሱ የሚያውቀው ነገር አለ ወይ እሱ ነው ያደረገው ወይ ደግሞ እሱ የሚያውቀው ነገር አለ ወይ ሌላ ሰው እንኳን ቢሆን የሚያውቀው ነገር አለ ወይም ደግሞ እሱ ነውና በዛም ቂም ይዟል ማለት ነው ይበለው ካለ እንዴት ነው ይበለው የሚለው አንድ ሰው የሆነ ነገር አይደል ያረጋው ነገር የሆነ ነገር ያረጋው ነገር አለ ላረጋው ነገር ሞቱ ይገባዋል ነው አይደል የሆነ ያ ነገር ይገባዋል ነው አይደል እንደዛ አይነት በቃ ቃል በቃል ነው ይሄ ያለኝ ነገር ቃል በቃል ያለችው ማለት ነው አስደምጣለሁ እንደዛ ነው እሺ እንደዛ ከሆነ አሁን ምን ታደርግልኛለህ መሰለህ
ይሄ አሁን ተቀርቷል የተባለውንም ነገር ትነግረኛለህ ወይ ትሰጠኛለህ? ሁለተኛ ልጅቱን አግኝቼ ባወራት መምጣት ከቻለች ትመጣለች። እንደዛ ከሆነ ትደውልላትና አሁን እዚህ ባለንበት ትምጣ አይሻልም? ካሜራማን ያው ብዙ ነገር እሷ ጋር ነው እንግዲህ መከታተል ከጀመረች ማለት ብዙ የምታውቀው ነገር ስለሚኖር ሰውየውንም ለማግኘት ስለምታግዘን እሷን ትደውልላትና ትጠራለን። መታ የተወሰነ ነገር እናወራና ሰውየውንም ቀጣይ ለማግኘት ይመቸናል። ትምጣና ያለውን ነገር በደንብ ታግዘናለች። አሁን መምጣት ከቻለች ቼክ አድርግልኝ። ምትችል ይመስለኛል። ደውልላ ያው እስካሁን እንግዲህ ሌላ ነገር ስትከታተል ነበረ። ድምፅ ቅጆች ደውልላትና እስከምትመጣ ታሰማኛለህ። እንግዲህ ተመልካቾች የሚለኝ ነገር ትንሽ ግራ የሚያጋባ ነው። እንዴት ነው እንደዚህ አይነት ነገሮች ሊፈጠር የሚችለው? አዲስ አልሆነብህም? እና አሁን ልጅና አባት መሀል እንደዚህ እንጀራ እናት በብዛት በውርሱ ጉዳይ በገንዘብ ጉዳይ ምናምን እንትን ይሆናል እና ሊሆነ ጥያቄ ይፈጥራል ብቻ ያለው ነገር መስኪና ያው አታነሳ ቆይ እየጠራ ከእንትን ካለ ላውድ ታደርግልኛለህ። ብቻ ብዙ አዲስ ነገሮች አሉ። እንዴት ነሽ ትግስት? ሰላም ነው አይደል? ላውድ አድርግልኝ። እሺ ቆይ ሄሎ ወይ እንዴት በዛ ደወልክ? አይ የሆነ ቦታ እኮ ሆኜ ያልኩሽን ነገር ማለት ነው። ጋዜጣ እኮ ማታ ነው አይደል እንዴ? አዎ አይ እንድትተባበሪ ነበር። አላወራሁሽም? እንደውም ጋዜጠኛውን አወራዋለሁ ምናምን ያልኩሽን ነገር አለ አይደለ? እና ጋዜጠኛው ቤት መጥቶ ነበር ኔጋና እስኪ ምቺ ከሆነ እስኪ እባክሽን ተባበሪኝ አንዴ ላውራት ነይና ትንሽ አንቺም ያለሽን ነገር። ሄሎ ሰላም ነው ትግስት? ጋዜጠኛ ባይሉ እባላለሁ እና ከሮቤል ጋር ያለውን ነገር ብዙ ነገሮችን አውርተናል እና ተጨማሪ ነገሮች እስካሁንም ተባብረሻል። በጣም ነው የማመሰግነው። ቀሪ ነገሮች አንዳንድ እገዛዎች ስለሚያስፈልጉን አሁን ሮቤል ጋር ነው ያለሁት እና መተሽ ብናወራ። ገብቶኛል። ምናልባት መክፈል ማለት ማግዝሽ ነገር ካለ ምንም ለማስቸግርሽ ነገር ያለውን ነገር እኔ ከቨር አደርጋለሁ። ግን በቃ አንዴ እስከጀመርሽው ነው ላይ ቀር እችን ነገር ብትተባበሪኝ። እሺ በጣም አመሰግናለሁ። እሺ እግዚአብሔር ይስጣት። እንግዲህ ቅን ሰው ናት። እመጣለሁ ብላለች። ያ ብዙ ጊዜ እነሱ ማታ ነው ስራቸው፣ ቀን የሚያርፉት። ያው ማለት እንክሳትም ነገር ካለ እንክሳለን እና ቅድም እንትን ብለኝ ነበረ ድምፅ ቅጂ ምናምን ብለኛል እና እሱ ነገር እስቲ ልስማው። ምክንያቱም ያው ተጨማሪ ነገሮች አይ ያው እንዴ ዝም ብዬ እንዳልመጣሁም እንድታውቀው ተጨማሪ ነገሮች በደንብ ያስፈልጉናል። ከዛ አንፃርም ስለሆነ ነው። መረጃ በቀላል አይቀመጥም። እስቲ ይሄኛውን ለሰሙ ስሙ አብዬ ልጅ ግን በምን አይነት ምክንያት ነው የምጠብቅ? የእጁን ያገኘ አይ ተጋገምኩ አይደለም እኮ ግን አንተ ጋር ማለት አንተም እየተጨናነክ ነው ምናምን ነገር ነው። እሱን ሳይ የከፋክ ስለመሰለኝ ነው። ሞተ ስትለኝ ያው እኔም እኮ ያው እንደ እህትም ሆነ አሁን ላይ ባለን ቀረቤታ የተነሳ አዝኜ ነው እየጠየኩ ያሉት እንጂ ለሌላ ነገር አስቤ አይደለም። እንዴት እጁን ያገኛል? አብዬ እንደዛ እኮ አስቤ አይደለም። እኔ እኮ በቃ ልረዳት ነው መርዳት የለብኝም። አንዴ እንትን በል። ሰላም እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው። ቆይ ወንበር ላምጣልሽ። እሺ አረፍ በይ እስከዛ። እንዴት ነሽ?
ሰላም ነው አለው እግዚአብሔር ይመስገን። ጋዜጠኛ ባይሉ ያልኩሽ እኔ ነኝ በስልክ ያወራሁሽ እና የተወሰነ ነገሩን እንዳልኩሽ ሮቤል አውርቶኛልና በዛ አንቺ ጋር ያለ ነገር ትንሽዬ ነገር ከዛ በኋላ ሰውየው ማግኘት የምንችልበት እንችላለን እንትን እንላለን። ቅድም የሚያስደምጥ እኮ አለ አይደል? ሰማው ያወራና እሱን አንቺ ነሽ የላክሽኝ ነገር? አዎ ማለት በአንድ ወቅት ማለት እሱ እንድሰልለት የላካው ከስተመሪ ነበረ። ከዛ በአጋጣሚ መጣና እንደዚህ ሊከፍልሽ ነውና ሰልልኝ ምናምን አለ። ከዛ ያለውን ነገር ማለት ነግሮኛል። ግራ ተጋብቼ ነው ጓደኛዬን አጥቼው ነው ጓደኛ ብቻ ሳይሆን ወንድሜ ነው ምናምን ብሎኛልና ከዛ በቃ እሺ ማይሆን ችግር የለውም ምናምን ነገር ብዬ ያው እኔ የምሰራው ቢዝነስ ነው እና ደግሞ ያው በቃ ብር ሲመጣልኝ እሺ ብዬ ተስማማውና ያው ከስተመሪን እንትን ለማለት ለመሰለል ተዘጋጀው ማለት ነው። ከዛም ግን እንዳየውበት ከሆነ ከስተመሪ ምን አለው መሰለ በሰላም ሄጄ ምናምን አብረን ሆነን ምናምን ስለ ልጁ ምናምን ሳነሳበት ይቀየራል እና የሆነ ሰዓት ላይ እንደው ፈራሁት ማለት ነው። ልሰለው በሄድኩበት ሰዓት ላይ ይቀየራል። በቃ ለምንድነው አስሬ እኔ ልታስደስችኛል እንዴ መጣሽ ለምንድነው እንደዚህ የምትሆኝ ምናምን ማለት ጀመረ። ከዛ ፈራውና ሻወር ቤቱኝ ያወራሁት ቮይስ ልኬለት ነበር። አሁን እያሰማኝ እኮ ነው አንቺ መጣሽ። ከዛ ሽንት ቤት ምናምን ብዬው ለሱ ቮይስ አስቀመጥኩለት። ምክንያቱም ለህይወቴ በጣም ሰጋው ማለት ነው። አንደኛ ነገር ቤቱ ነኝ፣ ሁለተኛ ነገር ደግሞ በቃ ደጋግሜም ስጠይቀው ምናምን በጣም እንትን ብሎ ነበር ስለተናዶ እያወራኝ ስለነበር በጣም ፈርቼ እንትን አልኩት እና ሰውየው ላይ ምን አለ መሰለህ የሆነ ትንሽ እንዲህ ሲጠጣ ምናምን ነገር ላይ ሊያወራ ይፈልጋል። በቃ በራሱ ነው የሞተው ምናምን ይላል። አሁን ስሰማ እኮ በራሱ እጁ ነው የእጁን ያገኘው የእጁን ያገኘው። እሺ ሚስትስ ምናምን የእጇን ያገኘችው ምናምን ያመልጣውና ድጋሚ ደግሞ በቃ ሞቱ የትኛውም ሰው እንደሚሞት ምናምን ይላልና ከዛም በቃ ሌላ ነገር ደግሞ ሊያወራ አልቻለም ሁላ በቃ እንትን ነው በጣም እንዴ ልበል በተናገርኩ ቁጥር ሁሉ ያስፈራራኛል ምናምን በቃ ስለነሱ አጠይቀኝ ሴቱን ላልፈልግ ምናምን በቃ ብርሽን ከፈልኩሻ ሂጂ ምናምን እስከሚል ድረስ ነው የደረስነውና በጣም አስቸጋሪ ነገር ነው። አሁን የምትሉኝ ነገሮች ትንሽ ውስብስብ ያሉ ነገር ናቸው። እናንተ ካላችሁኝ አንተ ጋርም ካለው መረጃ አንፃር እንደመነሻ የሆነንና በዋናነት ከዚህ በኋላ ልናደርግ የምንችለው ያው አንዴ እጃችንን ከተንበታል በደንብ ታግዙኛላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ያው የጀመራችሁት ጉዳይ ስለሆነ ነውና አሁን ምን ማድረግ ያለብን ሰውየውን አግኝተን ብናወራው ደግሞ አይ ምን መሰለ አባቴ እኔ በራሴ መኖር ሰው ነኝ። ራሴን ችግር ውስጥ መክተት አልፈልግም። አሁን ችግር ውስጥ አይደለም ችግር ውስጥ ገበያለሽ ማለት አይደለም እኮ አንዴ እኔ ሰውየው ነገርኩህ እኮ በጣም እንትን ነው አሳሳቢ ነው። እንደዛ ቮይሱን ካዳመጥከው ተሳቅቄን ይላኩለት ያን ቮይስ እንኳን ማለት ነው። አሁን ደግሞ ጭራሽ እንደዚህ ሌላ መዘዝዝ ራሴ ላይ አልመጣም። አንድ ነገር ልንገርሽ እኛ እንዳልኩሽ ያው የጋ ካለ ሙሉ ዋስትና እንወስዳለን ምናምን እናንተ ስጋታችሁ ይገባኛል ተረድቻችኋለሁ። ግን አንዴ ይሄን ሰውየው ጋር ነው ብዙ ነገር ሊኖር የሚችለው። አንቺ ጋር ያለውን እሱ ጋር ያለውን ሰማው አንቺ ተጨማሪ ነገር ነገርሽ ሞር ደግሞ እውነታው ጋር የሚያደርሰው ላይሆንም ይችላል እኮ አይደል? ጥርጣሬ ነው። እኔ የተረጋገጠ ነገር የለውም። ግን ያን ነገር ለማረጋገጥ ሰውየውን የግድ ማግኘት እንችላለን። የእናንተን የሁለታችሁንም የደህንነት ኃላፊነት እኛ ነን የምንወስደው። ምክንያቱም አሁን እጃችንን ከተንበት ገብቶሻል። ስለዚህ ሰውየውን ልናገኝ የምንችለው እንዳልሽው አንቺን ብቻሽን ስታወሪ የሚቀያየር ከሆነ እኛንም ካየ ሌላ ታሪክ ሊፈጠር ስለሚችል ያለን አማራጭ አንቺን ለብቻሽን የምታገኘው ያን ነገር ደግሞ ይሄ ፍቅር በመስጠት ምናምን በመንከባከብ እንዲያወራ ማድረግ ነው። ከዛ በኋላ አንቺም ያው ጥንቃቄ ያስፈልጋል። ያን ነገር ደግሞ ያለውን ነገር ለማግኘት ድምፅ መቅጃና ትንሽ የካሜራ አለች እሷን በጥንቃቄ እንስጥሽ። ተረድተሽኛል አይደለ? አንተም ገብቷል ሐሳቤ። ስለዚህ እዛ እናድርግና እዛ ያቺ ካሜራ ከዚህ በፊትም ብዙ ጉዶችን ይዘውልን የመጣው ያ ካሜራ ስለሆነ እሱን እንስጣችሁ። አንቺ በጥንቃቄ እንትን በይ ያለውን ነገር እንትን እንላለን ማለት ነው። ስጋታችሁ ይገባኛል፣ ግን ኃላፊነቱን እኛ ስለምንወስድ ካልካንዴ እጅን አስገብቼበታለሁ። እሺ እንደዛ ከሆነ እዚህም ሆነን ጊዜ ማቃጠል አይፈለግም። ምናልባት ደውይለትና የት እንዳለ ቼክ አድርገሽ ብንሄድ አይሻልም? ምንም አትፍሩ። ያው ከዚህ በፊት ልክ ናቸው፣ ስጋታቸው ይገባኛል። ምክንያቱም ሰውየውም በጣም ያኔም በቃ በጣም አቅም ያለው ሰው ሊሆን እኮ ይችላል። አንዴ ድምጻችሁ ሄላ ሰላም ነው? አዎ ዛሬ በቀኑ ደወልኩልክ። ያው ትንሽ ደባብሮኝ ነበረ
አውና ፋልን እንፈልጌ ነበር ከቀን ጀምሮ አንተ ቤት ችግር የለውም በቃ እችላለሁ መምጣት ስራ ከሌለ ብንገናኝ ደስ ይለኛል በቃ ዛሬ ካንተ ጋር ቀኔ ብሩ እንዲሆን ነው ፈልገው እሺ በቃ ደውልልሃለሁ ልዘጋጃጅና እመጣለሁ እሺ ምን አለሽ እንግዲህ ነይ ከደበረሽ አስደስትሻለሁ ነው የሚለው ጥሩ ነው ማለት አንቺም የተጠቀምሽው ዘዴ ጥሩ ነውና ስለዚህ ካሜራ ይዛታል አይደል አለች እሷን እንሰጥሻለን ስለዚህ በጣም ጥንቃቄ አድርጉ ከዛ እዚህ ያለውን ነገር ደግሞ እንከታተላለን በዚህ ነው የምትሄጂው ወይስ የምትፈልጊው ነገር አለ በቃ ምንም በዚህ ይላል ወይ ደግሞ ገብቼ ልብስ ቀይሬ ነው የሚሄደው እሺ እንደዛ ከሆነ መኪና እንጥራና አንቺን እዛው የስራ ቦታሽ ሄደን ተዘጋጅተሽ ስትጪ በዛው መሄድ እንችላለን አይሻል እንደዛ እናደርጋለን እንግዲህ አደራችሁን እሺ በተለይ አንቺ ጥንቃቄ ያስፈልጋል አይመጣም እንዴ ሰራይሁን እንዴ ሰላም ነው ደንሽ እንዴና ጃኬት ላስቀምጥ በየኩ መጣክ ደንሽ አለል ጃና ምን ነው ደበረሽ አው እኮ በጣም ሲደብረኝ እዛ ሪላክስ ላድርግ ካንተ ጋር አይ ቆንጆ ያው እንግዲህ ታስበው ያለህኝ አንተ ብቻ ስለሆንክ ችግር ካንተ ጋር መዝናናት መደሰት ነው ፈልገው ለዛ ብዬ አላሸገርኩም ኧረ ምን ችግር አለ ድንገት ስራ ላይ ሆነ ሊሆን ይችላል አይ አይደለም ደንሽ ጤነት ነው ሰላም አሪፍ ነው አንተ ጋር ቆንጆ ነው ዛሬ እና አለች ቅልል ብለህ ወጣክ ዝግጁ ነህ ለሁሉም ነገር ዝግጁ ነው እሺ እኔ የምልህ ምን አዲስ ነገር አለ ሁሉም ሰላም ግን ከለበረክ ማለት ሁሌም ስጠይቅህ ትናደድብኛለህ አሁን ግን ልትናደድብኝ ምናምን አልፈልግም ስለ ልጅ ብጠይቅህ ማለት ሰላም እየነሳኝ ስለሆነ ልጅክ ማለት በምን አይነት መንገድ ነው ያጣኸው አንተም እኮ ሰላም እየተሰማክ አይደለም የመጣሽው ደብሮኝ ብለሽ ነው ወይስ ሌላ ነገር ፈልገሽ አይ ደብሮኝማ ነው ግን እና ታዲያ አንተም ደግሞ ከሚደብር ብዬ ነው አንቺንሽ እኮ ደበረኝ ያልሽው እኔ ምን ይደብረኛል እኮ ነው ቢደብረኝም ታዲያ እኮ ነው የመጣሁት አንተን ለማስደሰት ነው አይደል እንዴ ለዛ ደግሞ በቃ ምን ችግር አለ የመጣሽበት ነው ለምንድን ነው የምትበሳጭብኝ የመጣሽበት ናት እንትናት ነው የመጣሁት አንተን ለማግኘት አንተን ለማውራት ምናምን ታዲያ ከዚህ ጋር ምን ያገናኛል ታዲያ እኮ አትበሳጭብኝ መጀመሪያ እኮ ብያለሁ ግን ያው ስለ ሴት ሲወራ ምናምን ማለት ደስተኛ አይደለም ስለ ልጅም ሲወራ ደግሞ ደስተኛ አይደለም ያው ሴትን የምፈልገውን ነገር ካገኘው በኋላ ምን ታደርግልኛለች እኔን እኮ እንደዛ እያየኸኝ አይደለም ይደብሩኛል ስልክ ነው እያልከኝ ነው ምናምን ዋው ስለደበረሽ ነው ያልኩት እኮ ይሄ ታስብልኛለህ ማለት ነው ለዛ ለሴት ያለህ አመለካከት አሪፍ እየሆነ ነው በእኔ ይመስለኛል አካሄድሽ ምንም አልገባኝም ያው እንግዲህ አሁን እኮ ደስተኛ ሆነ ካደል እንዴ እኔ ጠራኸኝ አሁን ላይ ቢያንስ አንቺ ነሽ እኮ ልምጣልሽው እኮ ነይ ማለት ራሱ ቤትክ ራሱ መጋበዝ መቅጠር ምናምን ነው ያረን ያለልሽ ማለት ራሱ ከጎኔ እንዳለክ ነው የሚሰማኝ ለዛ ደስተኛ ባትሆን አትምጭ ነበር እኔ ይኸውልሽ የምፈልገውን ነገር ካገኘው በኋላ ከሴት ጋር ሌላ ምንም አይነት ነገር እኮ አሁን እኮ ደበረኝ ስልክ ነው ያልከኝ መጣሽ አሁን ደግሞ የምትጠይቂኝ ሌላ አይነት ነገር እኮ ነው እንደዛ ሌላ አይደለም ታዲያ ምንድን ነው የምትፈልጊው እኔ ካንተ ጋር መደሰት ነው የምፈልገው ታዲያ ትናደድብኛ መጣሽበትን አሁን ተጫውቺ አብረን ላይፍ እናሳልፍ እንጂ ሌላ አይነት እንደዚህ አይነት ጥያቄዎች ምናምን እንዳትጠይቂ በቃ ችግር የለውም ግን ያው በቃ እኔ ማለት ሁሌም አንዳንዴ ምን አለ መሰለህ ሁሌም ስጠይቅህ የሆነ የምትቀየረው ፓርት አለ ስለልጅ ስጠይቅህ እና ራሴ ደግሞ ውስጤን ስለረበሽኝ ለምንድን ነው እንደዚህ የሚቀየርብኝ ምናምን ብዬ ሁሉም ያው የእጁን ያገኘው
ማንኛውም ሰው እንዳይሞት ሞተ በቃ ሌላ ነገር የለም እኮ ሁሌም እኮ እንደዛ ምትለኝና የእጁን እንዴት ነው የሚያገኘው? እንዴት ነው እሺ አሟሟቱ እንዴት ነው? አብሮ ነው ከእናቱ ጋር የሞቱት? ነው ደብሮኛል ብለሽ አለ መጣሽው? አዎ እኮ ደብሮኛል። ምንድን ነው ጥያቄ 10 ጊዜ የምትጠይቂው? ነው እንደዛ እኮ አይደለም ማወቅ ስላለብኝ ነውና ማወቅ ያለብኝ ነገር ካሁኑ ነው ስለሰላም ምን ነው የምታውቂው? ማለት በቃ ሰላም እየነሳኝ ስለሆነ ነው ልጅክና ሚስተክ ምንድን ነው 10 ጊዜ ልጅ ምናምን የምትይው? ምን የምትፈልጊው? አይደለም እሺ በቃ እኔ ፍቅር እንደዚህ ማትንብኝ ኢለ በቃ ለማወቅ ፈልጊ ነው። ምንድን ነው ማወቅ የምትፈልጊው? እንዴት እንደሞቱ ምናምን ነገር ማንኛውም ሰው እንደሞቱ ሞቱ። እሱ እኮ ነው ግራ የገባኝ። እንዴት ነው ማንኛውም ሰው እንደሞቱ? አንቺ ከኔ ምን እንደምትፈልጊው? አረ በቃ እሺ ተቀመጥ። እንደዛ እኮ አይደለም እኮ ተቀመጥ። እኔ ፍቅር እንደዛ ልትሆን እኮ ፈልጌ አይደለም። እና ታዲያ ምንድን ነው የምትፈልጊው? ለመደሰት አይደል የመጣሽው? አሁን የምፈልገው እኮ እኔ ከኔ ጋር መደሰት አይደል የምትፈልጊው? ሌላ ነገር ምንድን ነው? እኔ እኮ ካንተ ጋር መደሰት ነው የምፈልገው። ታዲያ ምንድን ነው ታዲያ? ምን የመጣሽበትን በቃ እሺ ተረጋጋ። እንዲማ አትንብኝ እኮ በቃ አሁን የመጣሽበትን በስነ ስርዓት። እኔ እኮ ብዙ ሰው ማውቀው ሰው አለ፣ ግን ከዛ ሁሉ ሰው አንተ መርጬ የመጣሁት እኮ እኔ አንተ ታስደስተኛለህ ብዬ ነው እኮ እኔም ለምን አንቺን ለማስደሰት ነው። እሺ በቃ እኔ ፍቅር ግን እኮ ምን ማለት ውስጤ እንትን ሰላም እየተሰማኝ ምንድነው ሰላም? አንቺ ምንድነው ከኔ የምትፈልጊው? አይደለም እኔ ምን ፈለኩኝ? ቆይ ተረጋጋ። 10 ጊዜ እንደዚህ አይነት ነገር እንዳትይኝ። አይደለም እኮ እኔ እኮ ለማወቅ ፈልጌ እኮ ነው። ምንድነው የምትፈልጊው? አይደለም እኮ ቆይ ምን ልታረጋት ነበር? ምን ማድረግ እንዳለብኝ ማሳያለሁ። አንተ ጭራሽ ሌላ ነገር ውስጥ እንዳትገባ። ጭራሽ በቤቴ አንቺ አርፈህ ቁጭ በል። ምን ሰውየው ሰበብስ ተባተኛል። ደህና ነሽ? ምን ልታረጋት ነበር? እሱን ማሳየት ነበር። ምን ልታረጋት ነበር? አሳየ ነበር። እሱንማ አሳየት ነበር። ቁጭ በል። ከኔ ጋር እንትን ግብግብ ውስጥ ልገባ ነው። ጭራሽ አታውቀኝም ማለት ነው። አታውቀኝም ማለት ነው። ያበበን ቆይ ምን አሳያለሁ። አርፈህ ቁጭ በል እኮ ነው የምልህ ነገር። ደህና ነሽ? እኔ ደህና ነኝ። ካሜራው የት ነው ያለው? ጭራሽ ካሜራም ልቀቅ እኮ ነው። ልቀቀኝ። ዝም ብለህ እኮ ነው የምልህ። ና ካሜራማን ና። በቤቴ ጭራሽ በቤቴ ምን ልትሆን አሳያለሁ። እሱንማ እኔ አበባ አይደለሁማ። ጭራሽ በቤቴ ዝም ብለህ ማሰሪያ ነገር ፈልጊ ነው። ኧረ ወይኔ ጭራሽ በቤቴ ከቀረጥኩ አያልፍም። ጭራሽ በቤቴ ወይኔ አበበ ሳይሻለሁ። ቆይ ቁጭ በል። ጭራሽ በቤቴ ምን ይላል? ምን ልታደርጋት ነበር? አንቺ ደህና ነሽ አይደለ? እኔ ደህና ነኝ። አሳይሻለሁ። ጭራሽ ካሜራም እንትን ብለሻል። ምንድን ነው የምትፈልጉት? ቆይ ምን ልታደርጋት ነበር? ወደ ጠጋ በይ። ምን ልታደርጋት ነበር? ምንድን ነው የምትፈልጉት? ቆይ ከኔ አሁን በጣም ጥሩ። ይኸውልህ ሰው አትዝለን። እኔ ከአንተ ጋር ሌላ ተጠቀባ ዱላ ውስጥ መግባት አልፈልግም። እኔ አበባ አታውቀኝም እኮ። ምንድን ነው የምትፈልጉት? ቆይ ሁላችሁም ቆይ ከምን ታመጣላችሁ? የሚፈጠሩት እነዚህ ሰዎች ሁሉም ምንድን ነው የሚለው? አታውቀንም። እሺ እንተዋወቅ እስኪ። መታወቂያ ነው መታወቂያ ነው። ከዛ አንተስ ያንተ ማንነት ታሳየኛለህ? አሳያለሁ። እኔማ ምን ልታረገኝ? እኔ አበበ ነኝ እኮ። ምን ልታረገኝ? ለኔ ማንነት አታውቅም ማለት እኮ። ምን ልታረገኝ? የምታረገኝን እስቲ አይው ልፍቀድልኝ። አድርግኝ። አሳያለሁ በቤቴ። ወይኔ አበበ መታወቂያ ነው ታሳይ። ለማንኛውም መታወቂያ ነሳኝ። ባላሳየስ? ዝም በይ አንቺ። እሷን ዝም በይ። ምን አይነት አውሪ ሰው ነህ ግን? ቆይ ገላግልሻለሁ። አንቺማ እኮ ወዴት ነው የምትገላግለው? አሳያለሁ። እሱ ደህና ነሽ ግን? እርግጠኛ ነሽ? እኔ ደህና ነኝ። ምን የምትፈልጉ? ቆይ አንተ ማነህ? እኔ ከአንተ ጋር በጣም ብዙ ማውራት ጉዳይ አለ። ምንድን ነው? የኔ ማንነት ነው የፈለከው? አዎ። መርማሪ ጋዜጠኛ ባይሉ ይባላል። ሰማኝ። አያረል ማንነቴ ማን እንደሆነ ካወቃ ምን ታመጣለህ? ምንድን ነው ብትሆንስ? ምን
አንቺ ሰውዬው እንዴት ነው? ምንድን ነው? ወንድ ከሆንክ እሱን እንትን አትልም። ሴቷ ልጅ ላይ ምን እንዳታመጣ ነው። ምንም አታመጡም። ስርዓት ያዝ እኮ ነው የምልህ። ማንም ሆነ እኔ ምን አገባኝ? እኔ ያንተ አባብነት ምናምን እኔ አይመለከተኝም። እኔ አበባ አይደለሁም። አንተ ስርዓት ያዝ። እንዳትነካት፣ እንዳትጠጋው ደሷ። ይኸውልህ ሰውዬው ምን የምትፈልገው እስኪ ምንድን ነው? ይኸውልህ ከአንተ ጋር በጣም ብዙ ማውራዎች ጉዳዮች ምንድን ነው የቀደው? ምን ቀደም? ምንድን ነው እሱ? ድምፅ መግጃ። አሁን የምታወራትን እያንዳንዱን ነገር እንትን እላለሁ። ምንም አታመጣም። እርግጠኛ ነህ? እኔ አበበ ነኝ። አበበ ሁን። እኔ ምን አገባኝ? አበበ ቀርቶ አየለም ከበደም ሁን። እኔ ምን አገባኝ? ያንተ አበበነት ታውቂኝ ማለት ነው። ምንድነው ማቀቅ? ራስን እንደምንድን የምታየው? ልጄንና ሚስቴን እንደገደልኳቸው ልግደልሽ ብለህ ስላልከኝ ነው የምፈራው መስሎክ ነው? አንቺን አሳይሻለሁ። ምንድነው ያለሽ? ልጄንና ሚስቴን እንደገደልኩ ልግደልሽ ብሎ ነው ያነቀኝ ሲጀምር። ኦኬ አገዳደሉን ልታሳያት ነበር? ምንድነው የምትፈልጉት? ቆይ አንተ ይኸውልህ የምፈልገውን ነገር እኔ በደንብ አሰማሃለሁ። ምንድነው? ስለሱ በደንብ ታብራራልኛለህ። እስኪ ሰማኝ? ቀስበል ትሰማለህ እኮ። ተረጋጋ። ዝም በይ። ይኸውልህ እሷ ጋር ወደዛ እንትን ትል አልፈለግልም። ሰማኝ? አበባ አይደለም። ተረጋጋ። ትሰማለህ? ምንም እንትን የምትለው ነው። ማነው አበባ ያልቅ አደንፋብኝ። ሰማኝ? አታውቀኝም። ምን ያነበረ ምን አገባኝ? ምንድነው ዝም ብላችሁ ካሜራ ይዛችሁ በየቦታው ምን ማለት መሽከርከር ምናምን ምንም የምታመጡት ነገር የለም። ምንም አንቺ ዝም በይ። ይኸውልህ እሷን እንትን እንዳትል። ሰማኝ? እሷን እንትን እንዳትል። ሲጀምር ለምንድን ነው የሚበረታ? አሳይሻለሁ ማለት ነው። ይኸውልህ አሁን በትክክል እንድትሰማኝ እፈልጋለሁ። ካሜራ ምናምን አስወጣልኝ እንጂ ለምንድን ነው የምትወጣው? አስወጣት። ካለ ጋር ምናምን ማለት የምትፈልግ ከሆነ አስወጣት። ተረጋጋ፣ ጠብቀኝ። የት ነው የምወጣው? እኩል ነው የምንወጣው። ምን አለ መሰለህ፣ ቆይ ጠብቀኝ። ተረጋጋ። ምን ያንተ ካሜራ ያንተ ምን ታመጣለህ? ምን የምታመጡት ነገር ነው? ቆይ ስማ ምን ማለት ነው? የእጁን ያገኘ ማለት አስወጣልኝ። ለምንድን ነው የምትወጣው? አትወጣም አይደል? አሁን እሺ፣ ይሄን ነገር በደንብ ስማው እስከ መጨረሻ ድረስ። ሰማሁት። አንተና አይደለም አስወጣት። እቺ ለምንድን ነው የምትወጣው? ማየት አልፈልግም። ይኸውልህ አሁን ማየት አልፈልግም አልኩ። አንተ ይኸውልህ ስርዓት ይዘህ ቁጭ በል በቃ። አሁን ሌላ እንትን ውስጥ እንዳከተኝ፣ ሰበብ ውስጥ እንዳከተኝ። ሰማኝ? ሰው ምን የምታመጡት ነገር የለም። ካሜራ ምን ይዛችሁ ስለተዘዘች ከረከራችሁ ምንም አታመጡ። ምን ማለት ነው? የእጁን ነው ያገኘው። አሁን በትክክል እንድትመልስልኝ ይፈልጋል። ምን የምትፈጥሩት ነገር የለም። ምን የምትፈጥሩት? እርግጠኛ ነህ? አዎ። ስለዚህ አትነግረኝም? አስወጣት። እሷ አይደለም እሷ የምትወጣበት ምክንያት የለም። አይደለም ማውራት የምፈልገው ነገር ምንም ከኔ ጋር ይሄን ጉዳይ አስረዳኝ። ከእናንተ ጋር ላውራ። አስወጣት። እኔ ለምንድን ነው የምወጣው? ካሜራውን አጥፈው። ለምን አያጠፋም? ይሄ ካሜራ አይጠፋም። አስወጣት። እሷ ከኔ ጋር ነው ተቸግሩ። እሱ ምን አደረገች? አስወጣት። እየሰማሁ ነው። መጀመሪያ ለምን አስገባት? ለምን አሁን እሷን ለምን የምታስወጣት? ቆይ አንቺን አሳይሻለሁ። ማለት አበባ አይደለም። ምንድን ነው የምታሳየት? ምን ልታደርጋት ነው? ምን ልታደርጋት ነው? ምንም እናንተ ምንም አታመጡም እኮ። ምንም የምታመጡት ነገር የለም። እርግጠኛ ነህ? አዎ። እኔ አበባ አይደለም። ታዲያ ምንም አያመጡ እኮ ነው። ምን እንደምናመጣ እናሳየው እንዴ? ውጭ አንቺ ለምንድን ነው የምወጣው? ምን አልክ? ቢያይማ ጥሩ ነው። አውረ ስለዚህ ትንሽ ካሜራውን አጠፍተን እናውራ አይደል? እሺ አይመስልም? ምን እንደምናመጣ ይዩ። ምንም አታመጡ። እርግጠኛ ነህ? አዎ እርግጠኛ ነህ? አዎ። እሺ አንዴ በደንብ እንዴት ምን እንደማመጣ አሳያለሁ። ካሜራውን ዝቅ አድርግልኝ። ተው ግን አስወጣልኝና እሷን አይደለም እንደራደር። ምን እንደማመጣ አየህ? እንደራደር። ዝም በል እሷን እንደራደር። ወይኔ አበበ በቤቴ ነገሉኝ። አስወጣትና እንነጋገር። አሁን ምን እንደማመጣ አየህ? እንደራደር። ምን እንደማመጣ አይተሃል? አስወጣት። አይተሃል አይደል? እንደራደራለን። አስወጣት። ዱላ ነው የሚያደራድረው ማለት ነው። አስወጣት።
ሰው ሁሉ ዱላ አህያ ነው እንትን ዱላ ነው እንደሚገዛው ሰው ወጣትና እንደራደራ ምንድን ምን እንደራደረው እንደራደራ ችግር የለም እሷ ማለት በትደራደራለች ችግር የለም ግድ የለም አስወጣት እንደራደራ እኔ ስወጣው ነው ታውን ትነግረዋለህ ልጅን እንዴት እንደገደልከው ትነግረዋለህ ችግር የለም እሱን እኮ ወደው ሳይሆን በግዱ ነው የሚናገረው እንደራደራለን ችግር የለም አይዞህ አስወጣት እኔ እወጣለሁ አንተ ግን በትክክል ንገረው ወዶ ይናገራል ይኸውልሽ እዚህ ከኛ ሰዎች ጋር አብረሽ ሁኚ ተቀበል ወደዛ ተጠጋ ገንዘብ ልስጣ የምትፈልጉትን ልሰጣችሁ ምን ከዛስ በቃ እኔ በመጀመሪያ ሁሉ ነገር እዛ ካሜራው ምን አታጠፋላችሁ ገንዘብ ሰጣችኋለሁ እንደራደር አንድ ሰዎች እንደ ዕቃ ነው እንደሚያስቡን ሁሉም ሰው መጥቶ ገንዘብ ይሰጣል ድገል ጠቀም ያለ ብር ሰጣችኋለሁ ከዛስ ህይወታችሁን ትለውጣላችሁ ተስማማለህ ያለ ብር አይደለም እንሰራው ስለዚህ ምን ጊዜ ለምን ትነላለና ይኸውልህ እኔ ብሩስ መስማማት አይደለም ካንተ በጣም የምፈልገው ብዙ ነገሮች አሉ ያን ነገር በትክክል እስካልነገርከኝ ድረስ አንተ ቅድምም ስደነፋ ነበር ምናልባት እጅ ረጅም ነው ሊሆን ይችላል ምናምን የሆነ ሰዎች ሊኖሩ ይችላሉ እሱ ከነይት ጋር ያገናኘው ያንተ ሰዎች ማንንም ናቸው ለኔ አይመለከተኝ ችግር የለም እንደራደር ተግባባን ወደ ድርድሩ ከመሄዳችን በፊት ይሄ ጉዳይ ምንድነው የድምጽ ቅጂው ምንድነው እሷንስ ለምንድነው ልትገላት ልታንቃት የሞከርኩ ምን አይነት እንትን ቢሆን ነው እሷን ላሳይሽ ብለንተን ስትላት ነበር ምንድነው ጉዳዩ